ሰላም ይህ የሲሊከን አዲስ ቻናል ሲሆን ስሜ አማኑኤል ነው። በዚህ ቪዲዮ ላይ የተለያዩ የኮድ ወርድ ጥያቄዎችን የምንሰራ ነው የሚሆነው። ከመጀመሪያ በፊት ግን አብዛኞቻችሁ ለዚህ ሳይት አዲስ ስለሆናችሁ የተለያዩ ተርሞችን በመግለጽ እንጀምር። የመጀመሪያው ተርም ካታ ነው። ካታ ማለት ጥያቄ ማለት ነው። ኮድ ወርድ ላይ ጥያቄዎችን ጥያቄ አይደለም የምንላቸው ካታ ነው የምንላቸው። ሁለተኛው ተርም ደግሞ ካዩ ነው። ካዩ ማለት ሌቭል እንደማለት ነው። ኦኬ ነገር ግን ይሄ ሌቭል እና ካዩ የሚለያዩበት ምንድነው? እዚህ ጋር 8 ካዩ ማለት ቀላሉ ጥያቄ የሚባል ቀላሉ ቻሌንጆች ናቸው። በ8 ካዩ ማርክ የሚደረጉት ማለት ነው። በ1 ካዩ ማርክ የሚደረጉት ደግሞ በጣም ከባድ የሚባሉ ጥያቄዎች ናቸው ማለት ነው። ኦኬ ኢን ሪቨርስ ነው የሚሄደው። ኖርማል ጌሞች ላይ በምታይበት ጊዜ ሌቭል 1 ከሆነ ወይም በጣም ቀላሉ ሌቭል ነው። ግን ኮድ ወርድ ጋር በሚመጣበት ጊዜ 1 ካዩ ማለት በጣም ከባዱ ጥያቄ ነው ማለት ነው። አይ ቲንክ ከኮሪያን የተወሰደ ተርም ነው። እርግጠኛ አይደለሁም። እዚህ ጋር ቼክ ማድረግ ትችላላችሁ። በምናይበት ጊዜ 8 ካዩ ጥያቄዎችን ሶልቭ በምታደርጉበት ጊዜ 2 ፖይንት አዋርድ ትደረጋላችሁ። 7 ካዩ በምትሰሩበት ጊዜ 3 ፖይንት፣ 6 ካዩ በምትሰሩበት ጊዜ 8 ፖይንት ያለ ወደ ታች ሄዳችሁ 1 ካዩ ጥያቄዎችን ወይም በጣም the hardest questions የሚባሉትን ስትሰሩ 1097 ፖይንት አዋርድ ትደረጋላችሁ ማለት ነው። ካዩ just የጥያቄዎችን ሌቭል ብቻ ሳይሆን የራሳችሁንም ሌቭል ይነግራችኋል። ኦኬ አካውንቱን በምትከፍቱበት ጊዜ ኮድ ወርድ አካውንት ስትከፍቱ 8 ካዩ ነው የሚሰጣችሁ ወይም ሌቭል 1 እንደማለት ነው ማለት ነው። ሌሎች ጌሞች ላይ ካወቃችሁ 8 ካዩ ከሆናችሁ you're beginner። ከዛ 7 ካዩ 20 ፖይንትስ አዋርድ ስትደረጉ 7 ትሆናላችሁ። 6 ካዩ የምትሆኑ 76 ፖይንት ስትሰበስቡ ነው ጥያቄዎችን እየሰራችሁ እነዚህን ማለት ነው። like የሄደ 1 ካዩ አልፎ ራሱ በዳን ይጀምራል። ኦኬ ፈርስት ዳን ሰከንድ ዳን እያለ ይቀጥላል ማለት ነው። እነዚህ ዳን የሚባሉት በጣም ከባድ ናቸው አቺቭ ለማድረግ። you need around like ከባድ የሚባሉትን ጥያቄዎች 97 ጊዜ መስራት አለባችሁ ሰከንድ ዳን ለማግኘት ማለት ነው። አክቹአሊ ላይክ ዝም ብላችሁ ፈርስት ካዩ ኢኩዌሽኖችን ጉግል አድርጋችሁ መልሱን ኮፒ ፔስት ያድርጋችሁ ሰከንድ ዳን ደርሳችሁ ሰከንድ ዳን ማለት አስችልም። ትክክል አይደለም። ግን ራሳችሁ ሰርታችሁት እዚህ ሌቭል ደረሳችሁ ማለት you're like the best programmer እዚህ ወርልድ ላይ ኤግዚስት ለማድረግ። ኦኬ ከባድ ነው ሰከንድ ዳን አቺቭ ለማድረግ። ግን አብዛኞቻችሁ ላይክ ሰርድ ካዩ ወይም ፎርዝ ካዩ ላይ መድረስ ከቻላችሁ you're good to go ስራ አፕላይ ለማድረግም ሊሆን ይችላል። ኮምፒቲቲቭ ፕሮግራሚንግም like ሚድል ፕሮግራመር ናችሁ ለመግባት I think like 3 ካዩ 2 ካዩ አካባቢ ብትደርሱ it's enough ያስባለሁ ማለት ነው። ስለ ኮድ ወርድ ይሄን ያህል ካልን ጥያቄዎችን ወደ መስራት እንጀምር። ጥያቄዎች እንዴት ነው የምንሰራቸው? እዚህ ጋር 8 ካዩ አለን። መጀመሪያ አካባቢ 8 ካዩ እንሰራለን። ከዛ እዚህ ጋር ደግሞ 7 ካዩ አለን ትንሽ ከበድ የሚሉት። ከዛ መጨረሻ ላይ ደግሞ ትንሽ ከበድ የሚለው 5 ካዩ ጥያቄዎች አንድ ጥያቄ ሰርተን ምን ላይ ይሆናል ማለት ነው። ከዚህኛውን ጀምር። it says the wide mouthed frog. okay description ምንድነው? The wide-mouthed frog is particularly interested in the eating habits of other creatures. Blah blah blah. Your goal in this kata is to create a complete the mouth size method. This method takes one argument animal which corresponds to the animal encountered by the frog. If this one is an alligator, case insensitive, return small. Otherwise return wide. Okay. ይሄ ምን ማለት ነው? እንጀምረውና ጥያቄውን ቤዚክሊ አሊጌተር ከሆነ ስሞል ሚል ወርድ ሪተርን እናደርጋለን። ሌሎች አኒማሎች ከሆኑ ደግሞ ዋይድ ሚል ሪተርን እናደርጋለን ማለት ነው። ቀላሉ ግን ይሄ የዚህ ቻሌንጅ ከባዱ ፓርት ምንድነው ብሎ ነው ያሰቡት? አሊጌተር የሚለው ካፒታል ሌተርም ሲሆን ስሞል ሌተርም ሲሆን ፈንክሽናችን ሊሰራ ይገባል ማለት ነው። ይሄን እንዴት ነው የምናደርገው? basically መጀመሪያ we can just do console.log animal ብዬ ሴቭ ሳደርገው እንደምታዩት ቶከን የሚል ሰጥቶኛል። wide የሚል ነው ሪተርን እንዲያደርግልኝ የሚፈልገው expected undefined equal wide. okay condition setup ላድርግ። if right animal ፓስ የተደረገው አኒማል እዚህ ጋር
is equal to alligator. okay if animal ጥያቄው እንደሚያሳየን alligator ከሆነ small ሌሎች አኒማሎች ከሆነ ግን በአጠቃላይ wide የሚል ሪተርን እንዲያደርግልን የፈለገው so I can do if animal equals alligator or ደግሞ so በፓይፕ ምልክት እንደሚገለጽ ከዚህ በፊት በነበረው የጃቫስክሪፕት ቪዲዮ አስረድቻችኋለሁ this is ምን ተጠቀመው or ለማሳየት or animal equals a capital letter alligator. okay we want to return actually መጀመሪያ በኮንሶል ሎግ ነው we want to return small. okay else we want to console log wide. okay ይሄን ሴቭ በማድረግበት ጊዜ okay the guy I think I'm missing quotation algorithm. okay let's do this and we should see white. okay so መልሳችን ትክክል ነው ግን return እያደረግነው ስላልሆነ ነው ይሄንን expected undefined to equal wide የሚል ኤረር እየሰጠን ያለው I think we did it so I just have to change this to return. I think something is wrong with my browser. reload አድርገውና okay so ይሄንን ወደ return ልቀይረው return small and I'm gonna return white. yeah okay if passed all the tests good. ይሄንን ካደረግን በኋላ ግን before attempt ከማድረጋችን በፊት ጅል attempt እንበለውና we've passed all the tests submit ከማድረጋችን በፊት ኮዳችንን ሪፋክተር ወይም ኮሜንት እናድርገው so basically ይሄ እንደምታዩት if else ስቴትመንቱ ትንሽ ረዘመ so javascript ላይ ምን የሚባል ነገር አለ ternary operator የሚባሉት ነገሮች አሉ so basically እነዚህ ምንድነው የሚያደርጉት if else ስቴትመንትን one liner ይቀይሩልናል ማለት ነው so instead of doing this ይሄንን እንዳለ ከመጽፍ በዋን ላይነር ለመቀየር ያክል ምን እናደርጋለን መጀመሪያ I'll just do the return keyword return እና instead of writing if ምናምን ብዬ ከመቀጠል ዝም ብዬ ኮንዲሽን እንጽፈዋለሁ ኮንዲሽኑ ምንድነው እዚህ ጋር animal equals alligator or animal equals alligator ከሆነ so basically ምንድነው እቺ question mark መታሳየው if ይሄ true ከሆነ እዚህ ጋር ያለውን whatever ነገር ያደርግልኛል so we want to return small ከዛ colon አድርጋችሁ wide so basically this is one line is the same as ይሄ እንዳለ ማለት ነው ምን ማለት ነው if animal is equal to alligator or animal equal to capitalized alligator return small ይሄ ካልሆነ ደግሞ ይሄ ትሩ ካልሆነ ደግሞ this ኮለን ምልክቷ ምን ታሳየናለች else ማለት ነው so wide ይሄ የተርነሪ ኦፕሬተር ወይም if else short way ነው so I can ይሄኛው ኮሜንት አውት አድርጌ ኮሜንት አውትን አጥፍቼ attempt ባደርገው ከእንደገና I should get the same thing you've passed all the tests good so submit አድርገው እንደምታዩት በተለያዩ መንገዶች አኒማል ሰዎች ሰርተውታል ይሄን ጥያቄ አብዛኛው ሰው የሰራው ምንድነው ያደረገው whatever እዚህ ጋር አኒማል ሚሊዮን አሳለፈና ከዛ ወደ ሎወር ኬዝ ቀየረው ከዛ በኋላ ቼክ አደረገው አሊጌተር ጋር እኩል መሆኑን ከዛ ternary operator ተጠቅመው if this is true small million return ያደርጋል if this is false ደግሞ wide million return ያደርግልናል ማለት ነው እዚህ ጋር ደግሞ እንደምታዩት regex የተጠቀመም ሰው አለ this means like አይ ካለች case insensitive እንደሆነ የሚያመለክት ነው regex ቼክ ማድረግ ትችላላችሁ MDN ወይም የተለያዩ ሪሶርሶች ጋር ታገኙት ትችላላችሁ regex it's basically ምንድነው የሚያደርገው የተለያዩ ፓራሜትሮችን እየወሰደ ማች ያደርግልናል ከኛ ከምናስቀምጥለት you know like መንገዶች ጋር ማለት ነው
ሶ እንደምታዩት የተለያዩ ሜተድ ተጠቅመው ብዙ ሰዎች ሰርተውታል። ኦኬ ሶ ለዚህ ፕሮጀክት ይሄን ያልካልን ይበቃናል። ወደ ሁለተኛው ፕሮጀክት ነው። ሁለተኛው ፕሮጀክት ደግሞ ምንድነው የሚለው create a function that checks if a number n is divisible by two numbers x and y. All inputs are positive non-zero numbers. Okay, so let's start with console.log. ምንድነው የተሰጠን የሚለውን ቼክ እናድርግ መጀመሪያ። n x and y. okay so 3 4 ሰጠን። basically እዚህ ጋር ያለውን ቴስት ነው የምናየው ማለት ነው። so ምንድነው የሚፈልገው እዚህ ጋር create a function that checks if a number n is divisible by two numbers x and y. All inputs are positive non-zero numbers. okay ይሄ በጣም ያቀልልናል። so ምንድነው n 3 and 3 ሲያልፍ true because 3 is divisible by 1 in 3. so divisibility ማለት ምን ማለት ነው? መጀመሪያ ብለን በመናይበት ጊዜ አንድ ነምበር ዲቪዚብል ከሆነ ለምሳሌ 10 ነው ወስደን 10 በ5 ዲቪዚብል ነው ወይስ አይደለም ለማለት ሁለቱን ቁጥሮች በመናካፍልበት ጊዜ የምናገኘው መልስ ሪሜንደሩ 0 መሆን አለበት ማለት ነው። ራይት so basically አንድ ቁጥር ዲቪዚብል ነው ለማለት ያ ቁጥር ሲካፈል ሪሜንደሩ 0 መሆን አለበት። so ሪሜንደር ጃቫስክሪፕት ላይ እንዴት ነው የምናውቀው? ሞጁለስ የሚባል ወይም ሪሜንደር ኦፕሬተር የሚባል አለን። so አይቀርታ so basically ምንድነው ማድረግ ያለብኝ እዚህ ጋር if ኮንዲሽን ከማድረግ በፊት ሞጁለስ እንልኝ console.log 10 ሞጁለስ 5 so 10 ሞጁለስ 5 ማለት ምን ማለት ነው? 10 ሲካፈል ለ5 አድርገ የሚመጣው ሪሜንደር ንገረኝ እንደማለት ነው። so if I save this 0 ማግኘት አለብኝ ምክንያቱም 10 ሲካፈል ለ5 is 2 ምንም አይነት ሪሜንደር የለኝም። ነገር ግን ይሄንን 4 ባደርገው 10 ሲካፈል ለ4 ስንት ነው? 2 right so 2 ሲባዛ 4 8 2 ይቀረናል ሪሜንደር። so ሪሜንደሩን የሚነግረን ኦፕሬተር ነው። ይሄን ሴቭ በማድረግበት ጊዜ 2 ማግኘት አለብኝ። okay so ይሄን ያልካልን ሪሜንደሩን ካወቅን እዚህ ጋር ኢንስትራክሽኑ ላይ ምንድነው የሚለን ይሄ n ቁጥር እዚህ ጋር ፓስን የሚደረገው n ቁጥር ከx ጋር ዲቪዚብል ነው ከxም ከy ጋርም ዲቪዚብል መሆን አለበት ማለት ነው። so ምን ላድርግ? I will say if right n modulus x equal to 0 አይደል? so n modulus x equal to 0 ማለት n ለx ሲካፈል ሪሜንደሩ 0 ከሆነ ኤንድ ስላለ ደግሞ እዚህ ጋር ኤንድ ስላለ and n modulus y equal to 0 ከሆነ we want to return true. okay so expected undefined to equal false. so okay so else ደግሞ እዚህ ጋር we have to return actually we return false ማለት እንችላለን። okay so እንዳልኳችሁ ሪሜንደሩ 0 ከሆነ ሁለቱ n እና x ሲደመሩ 0 ከሆነ and ደግሞ n ሲካፈል ወይ ሪሜንደሩ 0 ከሆነ return true else false. attempt we've passed all the tests. okay so ይሄንን በሾርት ወይ እንቀይረው በዋን ላይነር ለመቀየር ያክል ምን እናደርጋለን? ቀደም እንዳሳየዋችሁ ternary operator መጠቀም እንችላለን or ደግሞ we can just do return n modulus x equal to 0 and n modulus y equal to 0. that's it. so basically ምን ያለን ነው ሁለቱም ሪኳየርመንት ሁለቱም ኮንዲሽኖች true ከሆኑ return true እንደማለት ነው ላይነሩ ከሆነ so by default ደግሞ it's going to return false. so ይሄንን attempt በማድረግበት ጊዜ እንደምታዩት have passed all the tests አሁንም ማለት ነው። okay so submit so yeah አብዛኛው ሰው እንደኛ ነው የሰራው። እዚህ ጋር ደግሞ ternary operator የተጠቀመም ሰው አለ።
if this is condition is true እዚህ ጋር እንደምታዩት ይሄ ኢተርናል ኦፕሬተር አለን true እንላለን else return false ያ እዚህ ጋር ደግሞ ለየት ያለ ወይ ተጠቅማለ n modulus x or n modulus y with the not operator ተጠቅመው ይሰራል ማለት ነው probably ያ ኦኬ ይሄን ያልካየን ለዚህ ጥያቄ ደግሞ ወደ ቀጣዩ እንሄዳለን ሶ የቀጣዩ ጥያቄ 7 ካዩ ነው ትንሽ ከበድ ይላል ከቅድሞቹ ጥያቄዎች እዚህ ጋር እንደምታዩት 7 ካዩ question ሶ ምንድነው የሚለው circle area inside square okay turn an area of a square into an area of a circle that fits perfectly inside the square so እዚህ ጋር square አለን እዛ square ውስጥ ደግሞ you have the circle you get the blue plus red area and need to calculate the red area so አንድ ስኩዌር ይሰጠንና እዚህ ስኩዌር ውስጥ ሰርክል አለን የሰርክሉን ኤሪያ ነው ካልኩሌት ማድረግ ያለብን ማለት ነው your function gets a number which represents the area of a square and should return the area of the circle the tests are rounded by 8 decimals to make sure multiple types of solutions work you don't have to worry about error handling or negative number input okay that's good and it says this kata might be simpler than you expect but good luck thank you okay so area of a square area of a circle መጀመሪያ ምንድነው የሚለውን ኮንሲደር እናድርግ መንፈልገው ኤሪያ ሰርክል ስለሆነ ማለት ነው so it's pi times r squared right okay so that's the basic formula of pi r square ነው የሰርክል ኤሪያ ለማግኘት የምንጠቀመው ማለት ነው so እዚህ ጋር ጊቨናችን ምንድነው pi is already given ስኩዌር እንደምናደርገው ደግሞ ኦሬዲ እናውቃለን እዚህ ጋር ግን የተሰጠን ምንድነው only square area ነው የዚህ ስኩዌር ኤሪያ ብቻ ነው ያለን so ከኤሪያው የሰርክሉን ራዲየስ እንዴት ነው የምናገኘው ብለን በምናይበት ጊዜ የኤሪያ ኦፍ ሰርክል ኤሪያ ኦፍ ስኩዌሩ ለምሳሌ 64 ቢሆን it's length times width right and square ከሆነ ደግሞ it's like length square ወይም width square ጋር ተመሳሳይ ነው ፎርሙላው so 64 ከሆነ we just gotta do square root of 64 is 8 so distance ከዚህ እስከዚህ ያለው length ወይም width 8 እንደሆነ እናውቃለን so ይሄን ካወቅን ይሄ ደግሞ ከምን ጋር ተመሳሳይ ነው ከሰርክሉ ዲያሜትር ጋር so እዚህ ጋር ያለው length ከሰርክሉ ዲያሜትር ጋር እንደምታዩት እኩል ነው so ይሄን ካልን r ማለት ምንድነው የዲያሜትሩ ሲካፈል ለ2 ማለት ነው so r1 እንደዚህ ያገኘን so በፓይ አባስተን ስኩዌር ማድረግ ነው የሚጠበቅብን so ኮዱን ወደ መጻፍ እንሂድ so ይሄን ከዚህ በፊት መጀመሪያ let's do like console.log size and save ሳደርገው I get 9 and 20 okay so I can do console.log math.square root of size so የተለያዩ የማቴማቲክስ ኦፕሬሽኖችን መጠቀም ትችላላችሁ using math.square root mdn ጋር ሄዳችሁ ቼክ ማድረግ ትችላላችሁ mdn math okay so yeah የማት ኦፕሬተር አለን math.random math.round math.power የተለያዩ የማት ፈንክሽኖች አሉ እነዚህን ፈንክሽኖች እየጠራችሁ የተለያዩ ካልኩሌሽኖችን ልትሰሩ ትችላላችሁ so እዚህ ጋር የተጠቀምኩት የማት ሜተድ ምንድነው ስኩዌር ሩት ነው ወይም sqrt የሚለው ማለት ነው so math.sqrt of size so in console log በማድረግበት ጊዜ የመጀመሪያው ቫልዩ ፓሲንግ የተደረገው 9 ነው 9 ስኩዌር ሩት is 3 የ20 ስኩዌር ሩት ደግሞ 4.47 something okay so ይሄኛው ምንድነው እዚህ ጋር በስኩዌር ሩት ያገኘናቸው ምንድናቸው የሰርክሉ ዲያሜትር ወይም የስኩዌሩ ሌንግዝ ወይም width ነው so ይሄን ካገኘን በኋላ በሁለት ማካፈል አለብን in order to find the radius so ሲካፈል ለሁለት በማድረግበት ጊዜ I think እንትናን ተሳሳትኩኝ ስላሽ so okay so የማት ሩት ስኩዌር ሩት ሳይዝ ምንድነው so መጀመሪያ ፓስን የተደረገው ቫልዩ 9 ነው የ9 ስኩዌር ሩት is 3 ሲካፈል ለ2 is 1.5 የ20 ስኩዌር ሩት ቀደም ላይ እንዳያችሁት like 4.5 something ነው ከዛ የሱን ደግሞ ለ2 ስናካፍለው we get 2.323 something okay so
ሬዲየሱን አገኘን ማለት ነው። so ይሄኛውን ካደረገን በኋላ ካልኩሌሽን ለመስራት I will just do const area of circle equals math dot square root of size divided by 2, right? ለሁለት ማካፈል አለብን ሬዲየሱን ለማግኘት squared bracket ውስጥ ላስገባውና I just gotta do square so r square የምትለውን አገኘናት just እንደዚህ እንደቀላሉ ማለት ነው። ስኩዌር ሩት ፈለግን የስኩዌሩን ኤሪያ ፈለግን ከዛ ስኩዌር ሩት ውስጥ አስገባነው ከዛ ያገኘውን ቫልዩ ደግሞ ለሁለት አካፍለን ስኩዌር አደረግነው። ከዛ ይሄንን ካደረግን በኋላ አሁን ያገኘነው r ስኩዌር ነው። ፓይ ያስፈልገናል። so instead of doing like 3.1415 ምናምን ብለን ሰርች አድርገን ቫልዩ እንዳለ ከማምጣት ጃቫስክሪፕት በጣም ያቀልልናል ይሄን ነገር we can just do times አሁንም የማት ፈንክሽኖች ተጠቅመን የፓይን ቫልዩ ማግኘት እንችላለን። we can just do math.py አርጋችሁ ይሄን ላውጣው if I do console.log area of circle I can get like 14.13 ምናምን something okay 31 ምናምን ነገር I think this is not right because እዚህ ጋር እንደምታዩት expected value 7.06 ነው and ያገኘን ያለነው ደግሞ 14.137 something so የሆነ ነገር ሚስ አድርጌያለሁ ማለት ነው። so we have math.squared okay I think I got it. so instead of like ምንድን ነበር ሳደርግ የነበረው ሳይዝ ሲካፈል ለሁለት ነው ያደረኩት። መጀመሪያ የገባውን ሳይዝ ለሁለት አካፍዬ ነው ስኩዌር ሩቱን ስፈልግ የነበረው that's not a good እንትን so ሳይዝ ውጪ ስኩዌር ሩቱን ካገኘው በኋላ ነው ለሁለት ማካፈለው so if I do that I'll get 7.06 something እዚህ ጋር ያለው ቫልዩ ያገኛለሁ ማለት ነው። so math.py console.log okay so if I do area of circle return ተራው ይሄን ካስገባሁኝ I should pass all the tests okay good እንደምታዩት ሁሉንም ቴስቶች ፓስ አድርገናል ማለት ነው። መልሱን ያገኘን ሁሉንም ቴስቶች ፓስ አድርገናል ናይስ okay oh wow so አንዳንድ ሰው እንደዚህ በቀላሉ የሰራውም ሰው አለ በዋን ላይነር they just did math.py times s over 4 nice so instead of doing r squared they just did የተሰጣቸውን ቫልዩ ለአራት ሲያካፍሉት የሚያገኙት value it's I think it's the radius actually not the radius and radius you've squared ነው ማለት ነው። I didn't know that አላወኩም ነበር okay እኛም ቫልዩ ለኛም መልስ ይሰራል ግን ይሄ በጣም ቀላል ሜተድ ነበር። you can just do like math.py over 4 ከዚህ ከተመሳሳይ ቫልዩ ነገር ነው የሰራው okay እዚህ ጋር ደግሞ የበለጠ ኮምፕሊኬትድ ያደረገም ሰው አለ እዚህ ጋር ደግሞ even okay ኮሜንት ስለጨመረበት ነው okay find length of square so math.square just size አድርጌ side of square አገኘ ቅድም እንዳልነው which is equal to diameter of the circle ከዛ circle area ለማግኘት math.py times side of square over 2 squared okay ተመሳሳይ ነገር okay good ወደ ቀጣዩ ጥያቄ እንሂድ። የቀጣዩ ጥያቄ ምንድነው የሚለው የቀጣዩ ጥያቄ 7 ካዩ ነው write a method that takes one argument as name and then greets that name capitalized and ends with an exclamation point okay easy let's do train again I think ከዚህ በፊት ሰርቼው ነበር ጥያቄ okay so ምንድነው የምናደርገው የተለያዩ ስሞች ፓስን ይደረጋሉ like ራይሊ ጃክ ምናምን so እኛ ምንድነው የምናደርገው የተሰጠንን ስም የመጀመሪያውን ሌተር ብቻ ካፒታላይዝ አድርገን የምንመልሰው it can be like ሙሉ ለሙሉ ካፒታል ሊሆን ይችላል ሙሉ ለሙሉ ስሞል ሊሆን ይችላል ወይ ደግሞ አንዱ ካፒታል አንዱ ስሞል ሊሆን ይችላል እኛ ማድረግ የሚጠበቅብን ግን የመጀመሪያው ሌተር ካፒታል ከዛ በኋላ ያሉትን ስሞል ከዛ መጨረሻ ላይ ኤክስክላሜሽን ማርክ መጨመር ነው ከኛ የሚጠበቀው ማለት ነው so ይሄን እንዴት ነው የምናደርገው መጀመሪያ I'll do
console.log name dot to lowercase. Okay. To lowercase is not a function. In capitalism okay, so lowercase አድርገው ራይሊን ሰጠኝ። so ለማገናኘት ያክል ለማመሳሰል ያክል የፈንክሽን እንዳደረገ I can just do console.log name and I can see Riley and Riley. I think አንድ አይነት ነገር ነው ሰጠኝ። ካፒታላይዝ ማድረግም አይጠበቅብኝም ግን ለተለያዩ ዲፈረንት ቴስቶች እንዲሰራልኝ I have to do this lowercase የሚለውን ነገር እኛን ደግሞ variable name ልስጠውና I will do like const lowercase equals name dot lowercase. okay, so ይሄንን ካደረግን በኋላ የመጀመሪያውን ሌተር ማውጣት ፈልጋለሁ ምክንያቱም የመጀመሪያውን ሌተር ካፒታላይዝ ማድረግ ስላለብኝ ማለት ነው። ማድረግ የምፈልገው ምንድነው ሙሉውን ስም ካፒታላይዝ አድርገውና dot substring of 1 ይሄን ሳደርግ ምን ያልኩት ነው ሁሉንም ሌተር ሎወር ኬዝ አድርጋቸው ከዛ በኋላ የመጀመሪያው ፊደል ግን ከታውት አድርጋታለች። so if I do console dot log lowercase እዚህ ጋር ደግሞ ለማመሳከር ያክል if I do console dot log name እንደምታዩት መጀመሪያ ራይሊ እናገኛለሁ ከዛ አይሊ እናገኛለሁ። so in the second case lowercase ካደረግነው በኋላ rን ቆርጦ አውጥቷታል ማለት ነው። so we have lowercase የሚል ብቻ አይሊ የሚለውን so አሁን ምንድነው የምናደርገው የመጀመሪያውን r ለብቻ ወስደን ካፒታላይዝ ማድረግ አለብን። so እዚህ ጋር another variable ፈጥረና const capitalized equals የመጀመሪያው ሌተር ለማግኘት I will do name dot split with empty strings and የመጀመሪያው ሌተር ለማግኘት I will do 0 index okay dot እኛውን ለምሳሌ console log ባረገው ለማስረዳት ያክል I will get r ማግኘት አለብኝ r እናገኘው ማለት ነው። ነገር ግን ምን የምፈልገው upper case እንዲሆን ስለሆነ I will do to upper case method እንደምታዩት rን ካፒታል አድርጓታል ማለት ነው። ስለዚህ ሁለቱን መደመር ነው የሚያስፈልገኝ string concatenation ተጠቅሜ I will get the name I want. so ይሄን ከታውት ላድርገው ከዛ I will return template concatenation እንጠቀማለን hello and then $sign curly brace እንከፍትና I will do capitalized የመጀመሪያውን ፊደል plus lowercase okay and መጨረሻ ላይ ደግሞ exclamation ስላለን እዚህ ጋር ደግሞ not እንትናን ያሳሰት okay this should work yeah it did okay you've passed all the tests so መልሱ ሰርቶልናል። ለሌሎች ቴስቶች ይሞክር and yes it works and እዚህ ጋር ደግሞ በተለያዩ መንገድ የሰራ ሰው አለ። it string.prototype.capitalize and the function ጠራ this.chart 0 to uppercase ትንሽ complicated የሆነ ወይ ተጠቀመው okay እዚህ ጋር ደግሞ okay character at 0 to uppercase okay so ምንድነው ያደረጉ ያሉት እዚህ ጋር የመጀመሪያውን ካራክተር ወስደው uppercase አደረጓትና ከዛ በኋላ የመጀመሪያውን ካራክተር አውጥተው ሁለቱን ደመሯቸው yes it's possible እንደዛ ማድረግ እንደም ይሄ ሜተድ ሳይቀር ላይ ቀርም ነው ከሰሩበት ሜተድ so እንደምትይት የተለያዩ ሜተዶች አሉ okay good የመጨረሻው ጥያቄ ወይም 5 ካዩ ነው የምንሰራው አሁን okay so ምንድነው እየተጠየቀን ያለነው write a function when given a URL as a string parses out just a domain name and returns it as a string okay so ምንድነው እዚህ ጋር የምንሰራው just domain nameዎችን መለየት ነው this is actually a real life example okay like የሆነ ኢንተርቪው ጥያቄ ሊሆን ይችላል ምንም አይነት ሊንክ
URL ሲተላለፍ የሆነ ፈንክሽን ጻፉና ያ ፈንክሽን just domain name-ን አውጡት ማለት ነው። so domain name ለማታውቁ ሰዎች ምንድነው እዚህ ጋር ያለው GitHub ከሆነ GitHub is the domain name .com ሳይኖር እዚህ ጋር ያለው path ሳይኖር እዚህ ጋር ደግሞ http ወይም https ሳይኖር just domain name-ን ቆርጠን ማውጣት አለብን። so not only ደግሞ በhttp ብቻ ሳይሆን www. ሊሆን ይችላል https secure ሊሆን ይችላል domain name-ን ብቻ ነው ማውጣት የሚጠበቅብን። so ምን እናደርጋለን ከዚህ በፊት actually የሰራሁት ይመስለኛል። okay so በተለይ በረጅሙ መንገድ እንሰራለን። በረጅሙ መንገድ ግን it's በጣም complicated. we have to set up like conditionዎችን ሰርተን like URL-ን ምን እናደርጋለን if URL starts with https ከጀመረ እሱን https ቆርጠው ያለን ምናምን but instead of doing that replace method መጠቀም እንችላለን። I will do check ለማድረግ ያክል mdn ጋር let's check replace okay string the first type to replace. so እንዴት ነው የሚሰራው the quick brown fox jump over the lazy dog if the dog reacted was it really lazy fair point. okay so replace method እንዴት ነው የሚሰራው dog የሚለውን በmonkey እንዲቀይርልን ከፈለኩ p.replace dog with monkey expected output the quick brown fox jump over the lazy monkey. so string ሙሉ የወስደውና dog የሚል ቃል ሲያገኝ በmonkey ቀይርልናል ማለት ነው። so የሬጅክሱ ተመሳሳይ ደግሞ dog dot case insensitive ከዛ rejection pass አድርገን we can do ferret and then it will be the quick brown fox jump over the lazy ferret. okay so let's use the replace keyword ተጠቅመን እንስራው። so ስንት ኬዞች ይኖሩናል actually 3 ኬዞች የሚኖሩን ይሆናል። http አለን www https okay ምን እናርግ መጀመሪያ let's URL-ን እንየው። http.google.com okay so ይሄን ካገኘን በኋላ I will do URL ይሄን የተሰጠኝን URL በሌላ ቀይረዋለሁ። so I'll do URL dot replace and http slash ይሄኛውን ማች ሲያደርግ I wanted to replace it with nothing ባዶ እንዲሆን የምፈልገው። so አሁን console.log URL ሳረግ ምን አገኛለሁ? okay አንድ አይነት ነገር ነው ያገኛለሁት። okay I think የሆነ ነገር ሚስ ያደረኩ ነው። ይሄኛው መስራት ነበረበት። expected undefined so equal okay http okay s አይደለም okay እዚህ ጋር http for :// ነው እዚህኛውን ላውጣው https አይደለም I should get google.com okay yes it works so http ከሆነ ይሰራል። አሁን ግን www. ሲሆንስ I will return ላርግና ሌሎች ቴስቶች ይሞክራሉ። ለምሳሌ return URL ባደርግ expected google.com to equal google okay so ይሄኛውን google-ን ለማግኘት I can do like return below actually return URL dot split it with a dot okay ይሄኛው ምን እንደሚሰጠን እኔ 5 ካይ ስለሆነ ትንሽ ተጣሪ ይላል okay console.log with URL dot split with dot I get google እና command with array ያገኛለሁ so I want the first value only which is the 0th index what am I missing you're okay ይሄ ነገር ውስጥ ነው የሚሆነው the 0th index አገኝ google የሚለውን አገኛለሁ if I do return ከዛ operation ባጠፋው it should work for google
ግን ለwww አልሰራም። ያስ እንደተጠረጠርኩት ለwww አልሰራም ማለት ነው። so I gotta do another replace. so I will do url equals url.replace www ካለ ደግሞ www ካለ I want to replace it with nothing too. okay እየሰራን ነው። ለwww ሰርቷል። ይሄን አለፈ። ለhttps secure እየሰራ አይደለም። I will have to do url again url.replace https አሁንም ይሄንን but nothing replace አድርገዋለሁ and መስራት አለበት። yes it did. so ምንድነው እያደረግን ያለ ነው? url-ን እንወስዳለን right? ምንም አይነት ዶሜን ኔም URL ያስቀቡልናል። ከዚህ ያን URL እንወስድና ኮንዲሽኖች ይኖሩናል ማለት ነው። ይሄኛው በኮንዲሽን መስራት ልንችል ነበር። it's complicated ይሆናል ነው እንጂ like if http/forward/ ካለ and ይሄን አድርገልኝ www ካገኘን አድርገልኝ but instead of doing that replace ያደረግናቸው እንሄዳለን። url.replace http ካገኘ በnothing replace ያደርገዋል። www ካገኘ nothing https/ ካገኘ nothing ከዛ ምን እናደርጋለን? በዶት ስፕሊት እናደርገዋለን whatever የሚቀረው ማለት ነው። እዚህ ጋር እንደምታዩት ይሄንን ስናስወጣው https እናስወጣው ይሄ ይቀራል። ከዛ በዶት ስፕሊት እናደርጋቸው google.co.jp የሚለው ሶስት ቫልዩ ያለው አሬ ይኖረናል። ከዛ የመጀመሪያውን ቫልዩ ብቻ ነው የምፈልገው which is the domain name ማለት ነው። so if I attempt it works ሁሉም ነገሮች so ፕሮጀክት ኮዳችን ምን ያደረገ ነው? ይገባል፣ https ያገኛል፣ ያጠፋዋል። ከዛ በኋላ ይሄንን በዶት ስፕሊት ያደርገዋል and then we get the domain name እንደዚህ ያደረገ ነው የሚሰራው ማለት ነው። so I'll submit. okay እንደኛ የሚሰራ ሰው አለ። okay you have unlocked a new privilege 25+1 you have not the ability to vote on beta gata thank you. okay 7 ካዩ ደርሰናል። ከየት ካዩ and እዚህ ጋር ደግሞ በሬጂክስ የሰራም ሰው አለ። ናይስ okay so የሬጂክሱ ምንድነው የሚያደርገው? http and www እዚህ ጋር www እንደማለት ነው። http ወይም https ካገኘ case insensitive የመጀመሪያውን ኢንዴክስ ይወጣል። this is easy ግን regex መማር አለብን። it's very ትንሽ complicated ነው። yes you can do url.replace instead of like እያንዳንዱን url እዚህ ከማድረግ እዚህ ጋር ደግሞ replace አድርገን ስፕሊት አድርገን መጨረሻ ላይ የመጀመሪያውን ቫልዩ እዚህ ጋር ደግሞ another regex አለን። okay so ከዚህ ምንድነው የምንረዳው? አንድን question አንድን ካታ ሶልቭ ለማድረግ በጣም ብዙ መንገዶች አሉ። start used possible dot start defined wow ሁሉም የራሱ ሜተድ አለው የሚሰራበት ማለት ነው። እዚህ ጋር ደግሞ እንደምታዩት ለእያንዳንዱ ለእያንዳንዱ እንትን ኤክስትራ ነገር አሬ ሰርቶ ያንን አሬ ማቻፕ እያደረገ ነው ያወጣ ያለው። ዋው so DEBR www.https.com ለምታዩት ብዙ አሉ። እነዚህን ሁሉ ነገሮች ማቻፕ እያደረገ ክሊን URL የሚያወጣ ፈንክሽን የጻፈ ሰው አለ። so yeah it's fun። እዚህ ኮድወርድ ላይ ገብታችሁ ከጓደኞቻችሁ ጋር ሊሆን ይችላል ኢቭን 8 ካዩ ኩዌሽኖችን ሶልቭ ያደርጋችሁ ኮምፒውተር ልታረጉ ትችላላችሁ። ኢቭን ክላኖችን ጆይን አድርጋችሁ ደግሞ ላይክ ከሌሎች ሰዎች ጋር በጣም ኮምፒት ያደረጋችሁ በተለያዩ ላንጉጆች ጥያቄዎች እየሰራችሁ ራሳችሁን አፕግሬድ ማድረግ ትችላላችሁ። ለዛሬ የሚኖረን ቪዲዮ ይሄን ይመስላል። ሰላም።